አንተ መሐመድ የምድር ሰዎች አስተባበሉ የሰማይን ግብዣ ሰጥቻለሁ አላቸው አላህ ኢስራ ነብዩን አለይሂ ሰላቱ ወሰለም ያ የተጎዳን ስሜት ያ የተሰበረ ልብ ለመጠገን የሰማዩን ዓለም እንዲያዩ የተደረገላቸው ግብዣው እንዲህ ነበር የሚጀምረው አንዴ ይላሉ ከሂጅራ 1 ዓመት በፊት ዓለም በሌሎቹ ንግግር 6 ወር በፊት ረጀብ ላይ ነው የሚባል አለ ረቢዑል አወል ላይ ነው የሐሳብ ልዩነቶች አሉ በአንድ ምሽት ላይ ኡሙ ሃኒ የሚባል ቤት ውስጥ ተኝተው ያለ ተአምራቱ እዚህ ይጀምራል አራው ተከፈተ ይላሉ ነብዩ አለይሂ ሰላቱ ወሰለም መላእክት ማነሷቸውና ከዓባ ጥግ ወደሚገኝ ሂጅሩ እስማኤል ወሰዷቸው ጅብሪልም ወረደ ከሰማይ በጅብሪል ፍጥነት የብርሃን ፍጥነት አይባል የብርሃን ፍጥነት ኢምንት ነው የሰው ልጅ የሚያቀው የፍጥነት ጥግ ነው በጅብሪል ፍጥነት ደረሰ ሰው ተመስሎ ቆም ልባቸውን ያዩት ከፈተና አወጣ ከወርቅ በሆነ ሳህን ውስጥ ልባቸውን በዘምዘም አጠብ ከዛም ኢማን ሞላና አሸገው የሚያዩት ነገር ግዙፍ ነው የጸዳ ልብ የጠነከረ ኢማን ይፈልጋል ልባቸውን አሸገና አቆማቸው ነብዩን አለይሂ ሰላቱ ወሰለም ከፊት ለፊታቸው ቡራቅ ተሰየመ ቡራቅ ለፈረስ ቀረብ ያለ ነጭ ሆነ እንስሳ ፍጥነቱ ለጉድ ነው እግሩ የሚያርፍበት አይኑ ያረፈበት ቦታ ላይ ነቢያቶች የሚጓጓዙት በሱ ነው ነበር ቡራቁም ላይ ነብዩን ውጣ አላቸው ጅብሪል ቡራቁ ሊወጡበት ሲል ትንሽ ፈርገግ አለ ጅብሪል ተቆጣ አቢ ሙሐመድን ተፍዓሉ هذا በመሐመድ ላይ እንዲህ ትሆናለህ እንዴ فوالله በአላህ ይሁንብኝ ما ركبك احد اكرم منه على الله الله ዘንድ እሱ የበለጠ ላይ ተቀምጦ ያቀም አላቸው ቡራቁም ላባላበው ይላሉ ከማ እንደ ትርሚዚ ነብዩም ቡራቁ ላይ ወጡ ከመስጂድ አልሐራም ከመካ ወደ በይተል መቅደስ ወደ መስጂድ አልአቅሳ ጉዞ አደረጉ ጉዞውን ያዩትን ተአምር በነግራችሁ የኹጥባ ይበቃል የሚያስደምምን ተአምር አዩ ሸይጣን ሳት ይዞ ሲከተላቸው አዩ ደጃልን ቁሞ እንደ ትልቅ ቴምር ዛፍ ተመለከቱት ያላዩት ተአምር ሊኑሪየሁ ሚን አያቲና ተአምራችን ልናሳየው ነው የወሰድነው ብሏል አላህ የዚህ ሁሉ ዩኒቨርስ ጌታ ነው ያንተ ጌታ የመካ እነዚህ ትናንሾች ቢያስተባብሉ ቢገፉ የጣይፍ ሰዎች ቢመቱ ያንተ ደረጃ ሌላ ነው የጌታ ኃያልነት ወሰን የለውም ናማ ተመልከት ሊኑሪየሁ ሚን አያቲና ተአምርን ያዩ ከጅብሪል ጋር ተጓዙ ካዩት ተአምር ውስጥ አንዱን እንግለጽ ወደ ኢስራ ሲጓዙ አንድ ማዕዛው ወዳቸው ማዕዛው በጣም ይማርካል ከማፊ ኢማም አህመድ ሙስነድ እንደዘገቡት አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንዳስተላለፉት ሽታው ሲያውዳቸው ጅብሪል ወይ ይሄ ሸተትኩት ሽታ ምንድነው አሉት ጅብሪልም አንተ መሐመድ ይሄማ የፊርዓውን የልጆቹ ጸጉር አበጣሪ ሽታ ነው አላቸው ታሪኩ ምንድነው አሉት ጅብሪልም ነገራቸው አንዴ ፊርዓውን ትልቅ ንጉስ እኔ ጌታ ነኝ ያለ ንጉስ ነው ልጆቹን የምትንከባከብ ሞግዚት አለች ጸጉር የምታበጥር ምጣጥ ታዲያ አንዴ እቺ ሴት ጸጉሯን የልጁን ስታበጥር ማበጠሪያው እጇ ላይ ወደቀ ኢማኗን ደብቃ ነበር የምትኖር ድንገት ግን በውስጥ የምታረገው ማንነቷ አደባባይ ተገለጠ ጉንብስ አለችና ቢስሚላህ ብላ አነሳቸው በአላህ ስም የፊርዓውን ልጅ ተገረመችና ቢስሚላህ ስትይ አባቴ ማለትሽ ነው አለቻት እዚህ ጋር ማስተባበል ትችላለች አላህ ግን ልቧን አጸናው ፈረበጥና على قلوبهم የውነት አጸናትና ላ ረቢ ወረቡኪ አላህ አለቻት የኔም ያንቺም ጌታ አላህ አለቻት ልጅቱ ደነገጠች ይህን ቃልሽን ለአባቴ ልንገረው አለች አዎን አለች ለፊርዓውን ተነገረው ሳት ጎርሶ ጠራት ልጁን የምትንከባከብ ከሱ አቂዳ ውጭ ነች እንዴ ከፊርዓውን ውጭ ጌታ አለች የምትል እሱ አገልጋይ አለች ተጠራች ምን ማለትሽ ነው አላህ ስትይ አላህማ ያንተ
የኔ የፍጥረተ ዓለሙ ጌታ ከሰማይ ያለው ጌታ ነው አለችው። እገልሻለሁ አላት። እንድትገለይ ፍቃደኛ ነኝ፣ ባይሆን ከገደልከኝ የኔና የልጆችን አጽም አንድ ቦታ አድርገህ ቀበርልኝ አለችው። እንደምትፈራ ስለገመተ ዘይትና ውሃ ፈላ። ልጆቿን ሰበሰበ። ክስተቱን እሰቡት፣ ግዙፍ ክስተት። ልጆችህን አሰልፎ ሰው አንድ ባንድ ሲገል ማለት ነው። አንዷን ልጇን ያነሳዋል፣ የፈላው ዘይት ውስጥ ይጨምረዋል። ሲፈራርስ ታየዋለች። ኢማኗ ላይ ጸናች። ሁለተኛውን ይከተዋል፣ ነቅነቅ አላለች። ሶስተኛው ይገባል፣ ነቅነቅ አላለች። መጨረሻ ላይ የምታጠበው ሕፃን ልጅ ተሳበ። ወስዶ ሊከተው ሲል የእናት አንጀት አልቻለም። ልክ ወኔዋ ሲያመልጣት ልጁን አላህ እናገረው የሚጠባውን ሕፃን፣ እናቴ ወይ እውነትን ላይ ጽኚ፣ የዱንያ ቅጣት ያልፋል፣ ማያልፈው የአኺራ ነው አላት። እሷም ልጇም እዛ ውስጥ ገባች። ታዲያ አላህ የባሮችን ውለታ ማይረሳው አላህ ይሄን ፈላፋ ውስጥ የተንቀለቀለን አካል ነቢዩ አለይሂ ሰላቱ ወሰላም ሲያልፉ እንዲያሸቱት አደረጋለ። ይሄ ዲን ብዙ ተከፍሎበታል ወዳጆች። ለነቢዩም ያስተማራቸው ሊኑሪየሁ ሚን አያቲና፣ እንተ መሐመድ ካንተ በፊት ያለፉ ትውልዶች ዘይት ውስጥ ገብተው ከእምነታቸው አልተመለሱ። ጽና ማለት ወስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል፣ ነቢያቶች የጠንካራ ስሜት ባለቤቶች እንደ ጸኑት ጽና ነው መልእክቱ። ታዲያም መስጂደል አቅሷ ላይ ደረሱ። ቡራቁንም ነቢያቶች ከሚያስሩበት ቦታ አርሰው መስጂድ ውስጥ ገቡ። ነቢዩላህ ዒሳ ኢየሱስን እየሰገዱ አዩት። ነቢዩላህ ሙሳን አዩት። ነቢያቶች ይጠብቋቸው ነበር። የኛው ነብይ ኢማም ሆኑና ሁሉን ከኋላ አስከተል ሰገዱ። አመራሩን ተቀበሉ። ነቢዩ አለይሂ ሰላቱ ወሰላም የነቢያቶች ሁሉ አይነታ፣ የሩሱሎች ሁሉ ካስማ። አላህ ነቢያቶችን ዓለመ ዘራ ላይ ሲፈጥር ሰብስቦ ቃል ያስገባላቸው ነቢይ ወኢዛ አኸዘ አላሁ ሚሳቀ ነቢይ ለማ አተይቱኩም ሚን ኪታብን ወሕክመትን። ነቢያትን ሰብስቦ አላህ ምን አለ? እኔ ጥበብና መጽሐፍን ስሰጣችሁ ثم جاءكم رسول مصدق لما معكم፣ እናንተ ጋር ያለን እውነትም ሚል የሚያረጋግጥ ነቢይ ሲመጣ አልይ ኢብኑ አቡ ጣሊብ እና ኢብኑ አባስ እንደፈሰሩት ሙሐመድ ከመጣ ለቱእሚኑነ ቢህ፣ ልታምኑበት። ማንም ነቢይ ያለ ረሱል ከተላኩ የእሳቸው ኡመት ከመሆኑ ውጭ አማራጭ የለው። ለቱእሚኑነ ቢህ አጠንክሮ አላህ ላሟ ይችላ መተውኪድ እንላታ ለቱእሚኑነ ኑኗኑኑ ተውኪድነት አጠባብቆ ልታምኑበት ወለተንሱሩነ ከጎኑ ቆማችሁ ዳዕዋው ልታግዙት አላችሁ። አላስገባችሁ አቅረርቱም ወአኸዝቱም ዐላ ዛሊኩም እስሪ፣ ኪዳኔን ቃል ኪዳኔን ይዛችኋል አላቸው ለነቢያት። ቃሉ አቅረርና አዎን አረጋግጠናል። ነቢያቶች ባጠቃላይ ቃል ፈሽሃዱ ምስክር ሁኑ ወአነ ማዕኩም ሚነ ሻሂዲን አላቸዋል። የነቢያት አይነታ ኢማሙ ነው አሰገዱ። ከዛም ሚዕራጅ የሚባለው መሰላል ተተከለ ወደ ምድር። ነቢዩም ዓለይሂ ሰላቱ ወሰላም ተአምራቱን ላይ ወደ ሰማዩ ዓለም ዘለቁ። ይሄን ዩኒቨርስ፣ ይሄን ሚልኪ ዋይ፣ ይሄን ጋላክሲ ሰንጥቀው ወደ አንደኛው ሰማይ ደረሱ። የመጀመሪያው ሰማይ በራለው ተንኳኳ። ማን? ጅብሪል አለ። ጅብሪል ካንተ ጋር ማን አለ? ሙሐመድ እንዲመጣ ተልኮበታል እንዴ? አዎ። የመጀመሪያው ሰማይ ተከፈተ። መልእክተኛው ዓለይሂ ሰላቱ ወሰላም ገቡ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ውፍረቱ ገቡ። ያን ግዙፍ ዓለም ተመለከቱ። መላእክትን ተመለከቱ። እነ በይቱል ዒዛን ተመለከቱ። ድንገት ዞር ሲሉ ግን አንድን ሰው ተመለከቱ። አባታቸው አደም ነበር። ጅብሪልን ጠየቁት፣ ማን ነው ይሄ? እሱም አባትህ አደም ነው፣ ሰላም በለው። ሰላም አሉት። እሱም አያቸውና ነቢዩ መሆኑን አወቀ ሰለላሁ ዐለይሂ ወሰለም። ቃለ መርሐበን ብብን ሳሊሕ ወነቢይ ሳሊሕ፣ ምርጡ ልጅ፣ ደጉ ልጅ፣ ደጉ ነቢይ አላቸው። ከዛም አደም ወደ ቀኝ ሲዞር ይስቃል፣ ወደ ግራ ሲዞር ያለቅሳል።
ከጎኑ በርካታ ሰዎች አሉ ቀይ ግራ። ጅብሪልን ጠየቀው፣ ለምን ነው የሚያለቅስ? ለምን ነው የሚስቅ? ወደ ቀኝ የሚያቸው ጀነት የሚገቡ ልጆቹ ናቸው። አላህ ከነሱ አላህ ያደርግ። ወደ ግራ ደግሞ ከሱ ልጆች ከሱ ዝርያው እሳት የሚገቡ ናቸው። ነቢዩም ሁለተኛው ሰማይ ላይ ተሻገሩ። በተመሳሳይ አስፈቅደው ገቡ። ሁለተኛው ሰማይ ላይ ነቢዩላህ ዒሳንና የሕያን ተመለከቱ። እነሱንም ሰላም አሏቸው። ሰላምታ መለሱ። ወደ ሶስተኛው ሰማይ ወጡ። ሶስተኛውን ሰማይ አስከፍተው ገቡ። ጅብሪል አብሯቸው። ሶስተኛው ሰማይ ላይ ዩሱፍን አየሁት ይላል። የነቢዩላህ ኢብራሂም የልጁ ልጅ የሆነው ከሪም ኢብኑል ከሪም ዩሱፍንም ተመለከትኩት፣ የቁንጅና ግማሽ ተሰጥቶታል ይላል። እሱንም ሰላምታ አቀርበው ወደ አራተኛው ሰማይ ወጡ። እሱም ተከፈተ። እዛም ላይ ነቢዩላህ ኢድሪስን አገኙት። እሱም ሰላምታ አቀረበላቸው። አላህ ቁርአን ላይ እዛ እንዳለ ቀድሞ ነግረናል። ከፍ ወዳለ ቦታ ወስደነዋል ብሎ ነበር ኢድሪስ። አራተኛውን ሰማይ ጨርሰው ወደ አምስተኛው ሲወጡ የነቢዩላህ ሙሳን ወንድም ሃሩንን አገኙት። ለሱም ሰላምታ ሰጡ። ሰላምታ መለሰላቸው። እሱም ተሰናብተው ወደ ስድስተኛው ሰማይ ወጡ። ግዙፍ ዓለም ነው ማውራችሁ። እያንዳንዱ ውፍረቱ 500 ዓመት ያሰዳል። በአንዱ ሰማይና በሌላው መሃል 500 ዓመት ያሰዳል። በፈረስ ነው፣ በርግብ ፍጥነት ነው፣ በመላእካን ፍጥነት አላህ ይወቅ። ስድስተኛ ሰማይ ላይ ነቢዩላህ ሙሳን አገኝ። ሰላምታ ሰጣቸው። ሰላምታ መለሱለት። መርሐበን بالአኽ الصالح والنبي الصالح አላቸው። ከዛም እሱን ተሰናብተው ሲዞሩ ነቢዩላህ ሙሳ ድንገት አለቀሱ። ለምን ታለቅሳለህ ተባሉ። አይ ተነግሮኝ ነበር ካንተ በኋላ የሚመጣ አንድ ነቢይ ይመጣል፣ አንተ ይዘኸው ከምትገባ ሰው በላይ ጀነት ይዞ ይገባል ተብያለሁ አለ። ሙሳ አለይሂ ሰላም የመልካም ቅናት ውስጥ ገቡ። ሪብጣ እንለዋለን። እሳቸው ነበር ወአጅልቱ ኢለይከ ረቢ ሊተርዳ ያሉት። ከሳቸው በላይ አላህ ዘንድ የተወደደ እንዲኖር አይፈልጉ። ግን ከሳቸው በኋላ የሚመጣው ነቢይ ትውልድ አስከትሎ ቀድሞ ጀነት ይገባል። የነቢዩ ኡመት አለይሂ ሰላቱ ወሰላም አላህ ከጀነት ሰዎች አላህ ያድርገን። አንዴ ሰሃቦቹ ጋር ቁጭ ብለው የጀነት 1/4ኛው ትሆናላችሁ አሏቸው። ቃሉ ሰሃቦቹ ምን ይላል? ፈከበርና አላሁ አክበር አለና። ከዛም 2/3ኛ ትሆናላችሁ አሉና። ቃሉ ፈከበርና ተክቢር አረግና አሉ። ከዛም ወአርጁ አን ተኩኑ ሸጥረ ሚን አህሊል ጀና አሉና። ከጀነት ነዋሪዎች ግማሹ ትሆናላችሁ እየጠብቃለሁ አሉ። ተክቢር አደረግን ይላሉ ሰሃቦች። አላህ ከነሱ አላህ ያድርገን። ከሳቸው ኡመት ውስጥ 70,000 ሰዎች አሉ ያለ ሒሳብ ጀነት የሚገቡ። ከቀብር ወደ ጀነት ሒሳብ የለ፣ ሚዛን የለ፣ ውቁፍ የለ። እነሱ ከገቡ በኋላ ጀነት ተዘግቶ ወደ ምርመራ የሚጀመር ከዛ በኋላ 70,000 نحن الآخرون الأولون يوم القيامة إلى النبي عليه الصلاة والسلام እኛ የመጨረሻው ትውልድ ነን፣ ቀድመን ግን ጀነት የምንገባው እኛ ነን ይላል። ምንኛ መመረጥ ነው የነቢይ ኡመት መሆን። ከኔ በኋላ የሚመጣ አንድ ነቢይ ካንተ የተሻለ ህዝብ ይዞ ይገባል ተብያለሁ። ፈዛከ ሙሐመዳ። ነቢዩላህ ኢብራሂም ሙሳን ተሰናብተው ወደ 7ኛው ሰማይ ዘለቁ። 7ኛው ሰማይ ላይ ኸሊሉላህ የአላህን ወዳጅ ኢብራሂምን ተመለከቱት። ኢብራሂምንም አየሁት፣ የበለጠ እኔን መልኩ ይመስላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢብራሂምም ከዓባን የሰማዩን ከዓባ በይቱል ማዕሙር ይባላል። ከዚህኛው ከምድራዊ ከዓባ ትይዩ ነው ያለው 7ኛው ሰማይ። ይሄ ግዙፍ ከዓባ በየቀኑ 70,000 መላእክት ገብቶበት ይወጣል። እስከ የውመል ቂያማ ተራ ይደርሳቸው። ሐጃውን እናንተ ልንደጋግም እንችላለን፣ እነሱ የመድገም እድል የላቸው። አላህ የማለበት የተከበረ ቤት ነው። ወልበይቲል ማዕሙር ብሎ ነቢዩላህ ኢብራሂም እሱን ተደግፈው ቁጭ ብለዋል። ሰላም በለው አላቸው ጅብሪል። ነቢዩም ሰላምታ አቀረቡለት። እሳቸው ምን አሉ? መርሐበን በብን ሳሊሕ ወነቢይ ሳሊሕ፣ እንኳን ደህና መጣ ምርጡ ልጄ
ምርጡ ነቢይ ያሏቸው። ኢብራሂምንም ሰላምታ ጨረሱና ወደ ሲድረቱል ሙንተሃ አንዲት ዛፍ ጋር ወጡ። ግዙፍ ልዩ ዓለም፣ በቃላት የማይገለጽ ዓለም። ጅብሪልም ያኔ እዛ ቦታ ሲደርስ በትክክለኛ ክስተቱ ተገለጠ። ግዙፍ ነው ጅብሪል። ዙ ምረትን ዙ ጀማል፣ የተለየ ውበት ያለው ነው። ክንፎቹን ሲዘረጋ ሉል ከክንፎቹ ውስጥ ይረግፋል የተባለለት ጅብሪልን ለሁለተኛ ጊዜ አዩት። ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቲል ሙንተሃ። ሲድረተል ሙንተሃ ላይ ጅብሪልን ሰባቱ ሰማይ የመዘርጋት ዕድል አይሰጠው። ሰባቱን ሰማይ ሲያልፍ ነው የተነፈሰው። ሙሉ ቅርጹን አዩት ነቢዩ ዓለይሂ ሰላቱ ወሰላም። ተአምር ሊያሳይ ነው አላህ የላካቸው። ከዛ ሲድረተል ሙንተሃ ላይ ጅብሪልን ተከተለኝ ሲሉት አንተ መሐመድ ወይ የኔ የመጨረሻ ደረጃ ይሄ ነው። ወማ ሚና ኢላ ለሁ መቃሙን ማዕሉም፣ የራሳችን መቆም ያለን እዚያ ላልፈ ቀጥል አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ማ አክረመ ሙሐመዳ። ሲድረተል ሙንተሃን አልፈው ሰባቱን ሰማይ ጠቅልለህ ኩርሲይ ላይ ብትጥለው መሬት ላይ እንደወደቀ ቀለበትን የተባለለት ግዙፍ አለ። ኩርሲይን አልፈው ወደ ዓርሹ ተጠጉ። ያኔም የዓለማቱን ፈጣሪ የፍጥረት ዓለሙን አናጅ የሰው ልጆችን ሁሉ ጌታ አላህንም ማነጋገር ቻሉ። ሰለዋቱ ረቢ ወተስሊማቱሁ ዐለይህ። አላህን አይተዋል አላዩም? በሰሐቦቹ መሃል የሐሳብ ልዩነታል። አብዱላህ ብኑ ዓባስ አላህን አይተዋል ብለው ሲናገሩ እናታችን አይሻ ጠይቄያቸው ነበር፣ ኑሩን አና አራሁ፣ ኑር እኮ ነው ብርሃን ነው እንዴት አየዋለሁ ብለውኛል አለች እናታችን አይሻ። አላህንም አወሩት፣ በርካታ ተአምር አሳያቸው። ምናቀውን ማናቀውን የተነገረንን ያልተነገረን 50 ሶላት ወሰነባቸው። 50ውን ይዘው ሲመለሱ ነቢዩላህ ሙሳን አገኙ። አንተ መሐመድ ሆይ ጌታ ስንት ሶላት ፈርድ አረገብህ? 50 ተመለስና አስቀንስ አይችሉትም ኡመቶች። 50 ማለት በየ28 ደቂቃው ሶላት ጀማዓ እንሰግዳለን ማለት እንቅልፍ የለ ስራ የለም ማለት። ተመላልሰው ከሙሳ ወደ አላህ ከአላህ ወደ ሙሳ ከ55 አስቀንሰው የኛ ነብይ ዳግም ህዋውን እየቆረጡ መካ ላይ ተከሰቱ። ሲመለሱ ፍራሻቸው ሙቀቱን አልለቀቀም ነበር። እንዴት ይሄ ሊሆን ቻለ? እንዴት ይሄ ሊፈጸም ቻለ? ጥበበኛው ጌታ የተላቀ ይሁን። ሱብሃን ሲጀምር ለዛን ጥራት ይገባው። ሱብሃነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂድል ሐራም ኢለል መስጂድል አቅሳ ያለው ለዛን አላህ ኃያል አሸናፊ ምንም ነገር የማይሳነው ጌታ በተአምራቱ የባሪያውን ልብ ያጸና ጌታ እስራእና ሚዕራጅ ልብን የሚያንጠለጥል በኢማን የሚሞላ ለዚህ ዱንያ ያለንን የንዋይ ፍቅር የሚሰብር ሌላን ዓለም እንድንናፍቅ የሚያደርገን ታምራዊ ክስተት ነው። ነቢዩም ጠዋት ሲያነጉ ለቁረይሽ ማህበረሰብ ሰበሰቧቸው። መጀመሪያ ያገኙት አቡ ጀህልን ነበር። አላህም ድንገት አገናኛቸው ለፈለገው ጥበብ። ሰላም አላቸው አቡ ጀህል። እሳቸውም ዛሬ እኮ አሉት ሰማይን አልነገሩትም፣ መስጂደል አቅሳ ደርሼ መጣሁ አሉት። ከየት ወዴት? ከመካ ፈለስቲን። ከዛ አቡ ጀህልም ወርቃማ ሐሳብ አገኘ። መሐመድን የሚያስተባብልበት ጥሩ አጀንዳ አገኘ። አንተ መሐመድ ሆይ ሐሳቧን ያዛት፣ አሁን የቁረይሽን ባላባቶች በሰበስብ ቃሉን ትደግምልኛለህ አላቸው። አዎን አሉት ነቢዩ ዓለይሂ ሰላቱ። አሁን ወርቃማ ነገር አገኘ፣ ማይታለፍ ዕድል አገኘ። ሰበሰበላቸው። ሰበሰበና መሐመድ ሆይ ቅድም ያልከኝም በል አላቸው። አዎን ከዚህ ተነስቼ ሌሊት መስጂደል አቅሳ ደርሼ ተመልሻለሁ። ሰማይንማ ገና አልነገሩትም ሲሉት ከፈለው ሳቀ። ከፈለው ራሱን ያዘ። አዲስ እንኳን ኢማን ላይ የገቡ ሰዎች ተጠራጠሩ። ከዛም እናሳፍረው ብለው እሺ ሄደን እንደማታውቅ እናውቃለን ወደ መስጂደል አቅሳ ሲፍሁ ለና አብራራልን እስኪ መስጂዱ ምን ይመስላል? በጨለማ ነበር ያዩት፣ ገለጽኩላቸዋል። ከዛም ምስሉ ሲጠፋኝ አላህ መስጂደል አቅሳን ፊቴ ላይ አመጣው። እያንዳንዱን በር መውጫ መግቢያ ተንትነው ነገሯቸው። ያሉት ሐሳብ ትክክል ነው፣ ግን እንዴት ይመኗቸው?
ወከዘበ ብሂ ቀውሙከ ወሁወል ሐቅ ወስተየቀነትሃ አንፉሱሁም እውነት ብለዋል ግን እንዴት ይቀበሉት? ከዛም ነገሯቸው የቁረይሽ ቅፍለት የነጋዴው ቅፍለት ወደዚህ የመጣ መንገድ ላይ አይቼዋለሁ በዚህ ቀን ይደርሳል አሏቸው። ባሉትም ቀን ደረሱ። ሊቀበሉ ግን ፍቃደኛ አይደለም። ፈኢነሁም ላ ዩከዚቡነክ አንተን እኮ አያስተባብሉ እውነተኛ መሆንክን ያውቃሉ ይላል አላህ። ወላኪነ ዛሊሚነ ቢአያቲላሂ የጅሐዱ ነቢዩም ዓለይሂ ሰላቱ ወሰላም ይህን ተአምር ለቁረይሽ ገለጡ፣ አልተቀበሏቸው። ታዲያ ይህን ማስተባበል ለማስፋት ብለው ወደ አቡበክር ስዲቅ መጡ። አንተ አቡበክር ጓደኛ ምን እንዳለ ሰማህ አሉት። ምን አለ? በአንድ ምሽት መስጂደል አቅሷ ደርሼ መጣሁ እያለ ነው አሉት። አቡበክር ስዲቅ ለምን ስዲቅ እንደተባለ ልብ በሉ። ኢንካነ ቀድ ቃል ፈቀድ ሰደቅ አላቸው። ነቢዩን እኮ አላገኘም ብሏችሁ ከሆነ እውነቱን ብሏችኋል አላቸው። እውነት ነው አላቸው። ስዲቁ هذه الأمة والذي جاء بالصدق وصدق به ቁርአን እንዲህ ብሎ ያወደሰው ሰው እኔ ከሰማይ የሚመጣን ወሬ ተቀብየው የኑር የምድርን ጉዞ አስተባበላለሁ እንዴ አላቸው። አልኢማን ቢልገይብ ዛሬ የመጀመሪያ የምንማረው ትምህርት ከዚህ በማናያቸው ነገሮች በጥልቅ ማመን። እስልምና ደግሞ ደግ ሃይማኖት እምናየውን ነገር አመሳክረን እማናየውን እንድናምን እድል ይሰጠናል። አፈላ የንዙሩን እያለ አያዩም እንዴ? ሰማይን ስታይ